መቼስ ፊልም የምታዩ ሰዎች ስክሪም የሚለውን ፊልም ታውቁታላችሁ። የሆረር ዘውግ ያለው የሚያስፈራ የግድያ ፊልም ነው። ዛሬ ከሱ ጋር የሚገናኝ አንድ የሚያስገርም እውነተኛ ታሪክ ነው የምነግራችሁ። ቀጥታ ወደ ታሪኩ ልሰዳችሁ። በ2006 ዓ.ም ፖካቴሎ የተባለ ትንሽ የከተማ ውስጥ የምትኖር ኬሲ ጆስታተርድ የተባለች የ16 ዓመት ሴት አክስቷና አጎቷ ከከተማ መውጣት ስለፈለጉ ለውሻቸው ምግብ እየሰጠች ቤቱን እንድትጠብቅላቸው አደራ ሰጥቷት ይሄዳሉ። ኬሲ ብቻዋን ሆና ማምሸት ስላልፈለገች ፍቅረኛዋን ማት ጠርተው የሆረር ፊልም ለማየት ሊከፍቱት ሲሉ የቤቱ በር ተንኳኳ። ኬሲ ሄዳ በሩን ስከፍተው ብራይንና ቶሪ የተባሉ የትምህርት ቤት ጓደኞቿ ነበሩ። ብራይን በዚህ በኩል ስናልፍ ኬሲ አክስቷ ጋር ከሆነች ሰላም እንበላት ተባብለን ነው ይላታል። እሷም ጥሩ አጋጣሚ ነው ከማት ጋር ፊልም ልናይ ነበረ ግቡ ብላ አስገብታቸው እያወሩ እየተጫወቱ ፊልሙን ማየት ይጀምራሉ። ብራይንና ቶሪ ትንሽ ፊልሙን ካዩ በኋላ እንሂድ በቃ ሌላ ቦታ ፊልም እንድናይ ተጠርተን ነበረ ብለው ተነስተው ከቤቱ ይወጣሉ። ሰዓቱ እየመሸ መጣ። የኬሲ ፍቅረኛ ማት ብቻሽን ከምትሆኚ እናቴ ጋር ደውዬ እዚህ እንደማድር ልንገራት ብሎ ደወለ። እናቱ ግን አልፈቀደችም። ከፈለጋችሁ ከኬሲ ጋር መጥቼ ፒክ ላርጋችሁና እዚህ እደሩ ብላ ምርጫ ታቀርብላችኋለች። ኬሲ ግን የቤቷ አደራ ስላለባት አልተስማማችም። ሄድ በቃ ብለው ማት ብቻዋን ጥሏት ይሄዳል። ኬሲ ቤቱ ጭር አለባት። ከትንሽ ደቂቆች በኋላ ግን ከቤዝመንቱ ክፍል ልክ የሆነ ነገር እንዳለ የሰው እግር ኮቴ የሚመስል ድምፅና እቃዎች ሲወድቁ ተሰማት። የቤቱ ውሻ ልክ ሌላ ነገር እንዳየ ወደ ተዘጋው ቤዝመንት በር እያፈጠጠ መጮህ ጀመረ። ኬሲ ፈራች። ወደ ታች ወርዳ ምን እንደሆነ ለማየት ከበዳት። በዚህ መሃል ድምፁ ባንድ ቆመና የቤቱ መብራት ሙሉ ለሙሉ ጠፋ። የቤቱ ቆጣሪ ቤዝመንት ውስጥ ነበር የነበረው። ኬሲ በፍርሃት ለማት ደወለችለትና የተፈጠረውን ነገር ነገረችው። ማት ግን ቀለል አድርጎ ነበር ያሰበው። አሁን ሆረር ፊልም እያየን ስለነበር ፍርሃትሽ ይሆናል አእምሮሽ ላይ የፈጠረው። መብራቱን ቆጣሪው መልሶት ከሆነ ወደ ቤዝመንት ወርደሽ ቼክ አድርጊው ብሎ አረጋግቷት ስልኩን ዘጋው። ኬሲ አሁንም ቢሆን ግን ወደ ቤዝመንት ወርዳ ቆጣሪውን ቼክ ማድረግ ፈርታለች። ሶፋ ላይ ቁጭ ብላ የተለየ ድምጽ ካለ ለመስማት እየሞከረች እንዳለ ከቤዝመንቱ ደረጃውን የሚወጡ የሰው ኮቴዎች መስማት ጀመረች። የቤዝመንቱ በርም ተከፍቶ ሁለት ማስክ የለበሱ ሰዎች ወጥተው ኬሲን ይዟት 30 ጊዜ ወቅተው ገደሏት። እነዚህ ሰዎች የማይታወቁ ወይም ለመዝረፍ የገቡ ሰዎች አልነበሩ። የትምህርት ቤት ጓደኞቿ ብራይንና ቶሪ ነበሩ። ብራይንና ቶሪ ተናደውባት ወይም ኬሲ ጥፋት አጥፍታ ለመበቀል አልነበረም። የሆረር ፊልም ማየት ያስደስታቸው ስለነበር የሚያደርጉትን ነገር በመቅረጽ ልክ እንደ ስክሪም የሚለው ፊልም በእውነተኛ ዓለም ላይ ለመስራትና ለመታወቅ ነበር ሀሳባቸው። Splat! She did. Don't put your humor into this, Brian. I'm not putting humor into it. ኬሲን ከገደሏት በኋላ ፖሊሶቹ ከነ ቪዲዮአቸው ደርሰውባቸው እድሜያቸው ለመታሰር ባይደርስም ፍርድ ቤት ቀርበው የእድሜ ልክ እስራት ተፈርዶባቸዋል። እነዚህ ቪዲዮዎች ባይኖሩ ኖሮ ይሄ ታሪክ እውነት አይመስልም ነበር።